ገርከኛ አይደለ ለጠለጥኩ አለቀ ጨረስን ቤተሰብ ጋር አልሄድ ምን ጋር አልሄድ አለቀ ያንን ማረግ ለምን ከበደ ይሁን እኔ እመነኝ ነው የምልህ እመነኝ እኔ ከማንም ጋር ወርቻ አላውቅም ስልክ እያልኩ አይደለም አሁንም እኮ ለመስማት ሬዲ ያለህም አንተ አሁንም እያልኩ ኦኬ እሺ ቀጥሉ እኔ ሚውት አደርጋለሁ አዎ አሁንም እያልኩ ያለው እኔ ጋር መጣ ከሳራ ጋር ተጣላን እንበል ሳራ ረገጥኳት ሳራም ረገጠች አለቀ ምንም ቤተሰብ ጋር ሄደ የለም የእያንዳንዱ እሷ ስትጣላ ወይም ደግሞ ራሷ ናት የምትጀምረው ራሷ ትመጣና እርግጥግጥግጥ አርጋ ጭራሽ ቤተሰብ ዶክመንት አለኝ ኢንሳይደሮች ይትልና ልጄን ኢንሳን እያለች ቤተሰቦችን በሙሉ ትጨርስላለች በሙሉ ቤተሰብን ትጨርሳለች ከዛ በኋላ መጣ ኦ ተከሰስኩ እንዴ እኔ ኦሮሞ ስለሆንኩ ነው እኔ እንዲህ ስለሆንኩ ነው ብላ ደግሞ ዜና ትሰራባለች እዚህ እያለቀሰች አስመስላ ማለት ነው ገንዘብ አምጡ እያለች ካላመጣችሁ ጉዳችሁን አወጣዋለሁ እያለች በሙሉ ስታስፈራራ የነበረች ሰና ለምሳሌ ሌላው ተው እንትና ምን አርጋት ነው ኔቨር ጊቭ አፕ በምን ተገናኝተው ተነጋግረው አቁ ደርሳባት አታቅ ምንም የሚተዋወቁት ነገር የለም ኔቨር ጊቭ አፕ የምትባለው እና ፊት አውራሪ በምንም ደርሰውባት አያውቁ በዛ ደረጃ ስትሄድ ስትሳሳቁ ነበር በዛ ደረጃ ስትሄድበት ምንም ያላረገች ቤተሰቧን ለመበተን ስትሄድ ምንም አላላችሁ እያንዳንዱን ሰው የምትሄድበት ሌቭል መጠን የለውም እሷ መጠን የሚባል የለውም እያንዳንዱ ቤተሰብ ለማፍረስ ስትሄድ ስለዚህ ያንን ስታረግ ታይ ስትባል አልሰማ እስቲ የምታመጡትን አለው እያለች ነው ስደነፋ የነበረው አይደል አሁን ሲደርስ ግን ያውላ ድንፋታ ለምን ቀረ ፎርዋርድ እችላለሁ ብላለች ገጥም ያለው ብላለች ለምን ቀረ ያውላ ድንፋታ ለምን አታረገውም ለምን አትቀጥልበት ለምን አትቀጥልም ስለ ወሬ ብቻ ስለሆነች አቅም ስለሌላት ቱልቱላ ስለሆነች አትችልም ማለት ዮኒ ትክክል ነህ ሌላዎቹም ሰዎች አቅማቸውን ሲያቁ መጥቶ ይቅርታ ተጠያይቀዋል ትላንት ሰው መቀጠል በሚችለው ልክ ይቀጥላል ገብቷል መሄድ በሚችለው አቅሙ በሚችለው ይሄዳል አቅም የላትም በቃ እዚህ ጋር አቅሟን አየችው ስለዚህ እዚህ ጋር ቆማለች ትላንትም እኮ ያስታረካቸው ሰዎች አቅም ስለሌለው ነው ከዛ በላይ እኛንን የጠየቅነው አንተ ጆከር ላይ በቃ ፊት ብለሃል አንተ በቃ ናይን ስለ ስም አልጠራው ጆከር ነው የምታወራው የአንተ ነገር ጆከር ነው በቃ ሌላ ነገር የለም ስለ እውነት ነው የማወራው ምን ጆከር ላይ እሱን ለብቻችሁ ጨርሱት በፔጅ እርገጠው ግር ሰልቀ ዘግዝቅ እኔ ረገጣ እኮ አይደለም ምሳሌ ነው የምነግርህ ምሳሌ እኛ አይደል እንደ የጠየቅነው ሰው አልነበረ እዚህ ጋር የምናወራው ስለሌላ ስለ ጂጂ ነበር የምናወራው እግዚአብሔር በሚያውቀው እንዴ ዱባይ እኮ አግኝቻት ምናምን ብሎ ሙድ ያዘ ምንድነው ተነካክተሃል እንዴ ብዬ ተሳሳቅን ከጆከር ጋር ማለት ነው ከዛ በኋላ እንደ ሀሳብ አመጣው በቃ ለምንድን ነው ማትፈታው በፍጹም አለኝ ከዛ ማንን አመጣው ስለሚያከብረው መኩን አስገባው በእናቴ ልጅ አስፈታው አናግርልኝ አልኩት መኩም ለመነው እግዚአብሔር በሚያውቀው እኔም በፕሊስ አልኩት ከዛ በኋላ የፈለገው ይምጣል ለማከብራችሁ ብሎ ነገሩ ይበረደ እንጂ ማንን ይፈራል እንዴ ሰውን ይቅር ማለት አችልም ወይ ነው አንተ ይቅር ማለት እችላለሁ ይቅር ለጠየቀ በቃ ቴንኪው ይቅርታ ለጠየቀ ይቅር ማለት እችላለሁ እና ስለዚህ አንተ አስታራቂ ነህ እኔ ደግሞ እንደ ሀሳብ ምናልባት እኔ ካስገባችን ቤቷ ገብቻ አላቅም ምናልባት አታስገባማ እኔ እኮ ጓደኛ አይደለችማ አንተ እኮ እንደዛ ስለሚመስልህ ነው እኔ በሰዋዊነት እኮ ነው እንጂ ዮኒ ስለሚመስልህ ነው ጓደኛ እኮ አይደለችም እሷ ቤት ነው የማትገባው አንተ እግዚአብሔርና አታስገባኝም እኮ ብሎ አረሳረችው ትንሽ እዚህ ጋርማ ትሄጂበታለሽ አለፋታሽ እውነቱን ነው ለምና ለምቼ እኮ አላግጥባታለሁ ግን አሁን የደረሰባት ነገር በቃ ሰው ነኝ እኔ ላይ ቢሆንስ ብዬ ስላሰብኩ እናቴ ብትሆንስ ብዬ ስላሰብኩ ብቻ እንጂ እኔን ብሎክ አርጋኝ ፎሎ እንኳን አርጋኝ አታውቅም እኮ ፎሎ ያርለች ዮኒ ባይዘው እኔንም አታስገባኝም እኔ ገብቻ አላውቅም አንድ ቀን ነው ቤቷ አይገባም እኔ ይሄ እውነት ነው እኮ የምነግርህ በዚህ አጋጣሚ አሁንም የምነግርህ ምንድን ነው
ይቅርታ ከጠየቀች የእሷ እኮ እሏ ይቅርታ አልጠይቅም ነው። እኛም ደግሞ ይቅራል አትጠይቅ አንተ ለእግዚአብሔር ስትል አላረግም። ለምን እሷማ ስለሆነች ነው ጃፒ፣ እሷማ ስለሆነች ነው ይቅርታ ደግማ እንዳትመጣበት ነበር አይደል እንዴ? ቢሆንም ደግማ እንዳትመጣበት። የሰው ልጅ አልነካም። ኦኬ ትስደበ ቲክቶከርን ትስደብ። የሰው ቤተሰብ የሰው ልጅ አልነካም። መች ተናገረች ጃፒ? እንዴ ሂጂ መች ተናገረች? አንተ እኔ አንተን አይደለም ኢንጀነራል ነው የምልህ። ዝም ብለህ ይቅርታ አድርጉላት። ስማ ጃፒ አንድ ነገር ሂጂ አስቢው። ይኸውልሽ አንቺንም ሰዎች እኔንም ሳይሆን ለሆል ኮሚዩኒቲ ሂጂ አንዴ ላውራ። እናት ስለሆንሽ ሰዎች መጥተው ሲተባበሩብሽ መጥቼ እንዴት ሂጂዬ ብዬ አላቅሽም። የዛ ሰዓት የዛኔ ነው የተዋወቅነው። እንደውም ካጠገብሽ ቆምኩኝ። እኔ የምቆመው ሰዎች በተቸገሩበት ሰዓት ብቻ ነው። አቅም ካለሽማ ለምን እቆምልሻለሁ? ይሄ ሰብአዊነት ነው። በቃ ትልቅ ሰብአዊነት። እኔም እንደዛ ነኝ። በቃ እኔ አሁን አልቆምለትም። አረ ዮኒን ዋጋ አስከፍሏል። ይቅርታ ጠይቃለሁ ማሪ፣ ካጠፋው ይቅርታ ጠይቃለሁ። ካጠፋው የሰው ዮኒን ዋጋ አስከፍሏለሁ እያለች ነው እያሉኝ ነው። ይቅርታ ጠይቃለሁ። እስቲ አብረን እናየዋለን። ይቅርታ ከጠይቀች ማኛው ቀምቅማለች። እና አሁን ተመልሳ ሰው ማጥቃት ትጀምራለች። ዮኒ እኔ አንድ ነገር ልንገርህ ወንድሜ፣ አንተ ትልቅ ሰው ነህ፣ የተከበርክ ግን 10 አንበሳ ከበላችሁ ለአንተ መስጠት አለባት። እንዳሳ አልፈልግም። እኔ ለማናችሁም ምንም ነገር አልፈልግም። እኔ ጌምም አልጫወትም፣ ገንዘብም አልፈልግም። ጌም የሚጫወቱት የቀጠሮ እየያዙ ይጫወቱ። እኔ ዮኒ አንድ ነገር ልንገርህ ወንድሜ ነህ፣ አንተን ነው የምጠይቅህ። ጥሩ ሰው ነህ። እኔንም ክፋት ባለብኝ ነገር መክረኸኛል። ለዛ ነገር ትልቅ ሪስፔክት ነው የምሰጥህ ስለምትመክረኝ። ገባ? ማንም ሰው ለእኔ መጥቶ ይሄ አይጠቅምህም እረፍ የሚለኝ ሰው እወደዋለሁ፣ አከብረዋለሁ። ስለዚህ አሁንም ማንም ሰው ጥፋት ሊያጠፋ ይችላል። እኔም አጥፍቻለሁ፣ ሁሉም አጥፍቷል። ይቺ ልጅ ግን አሁን ላይ ባለችበት ሁኔታ ሳይሆን ራሷን ችላ መቋቋም በምችልበት ሰዓት ቀጥቅጣት። አሁን ግን ሶሪ ተባባሉ። ብራዘር አላለችም አልኩ። እሱን እኮ ነው እኔ እያልኩ ያለው። በቃ እንሞክራለን። ሶሪ ሲባል የዛኔ እኛ የምንላለን አልኩ እኮ። መቼ ተከራከርኩ? አንተ እኮ ሶሪ ሳትል ይቅር በል ነው የምትለኝ ነው። ሶሪንማ እቀበላለሁ። አዎ አሁን ሀሳቤ ከገባ አሁን አቅም የላትም። አቅም በሌለበት ሰዓት ሰውን ማጥቃት ነውር ነው። እኔ ይሄ ከብቱ እንኳን አቅም ሳይኖረው እኔ አልነከውም። አቅም ሲኖረው ነው መጥቼ ማን ነው ከብቱ አቅም ሳይኖረው? አንዴ ዮኒ እኔ ጆከር ከጀመረ ተው። ሀሳብ ልስጥ ዮኒ፣ የምትፈቅድ ከሆነ ሀሳብ ልስጥ። ከአንተ ጋር ያለው ነገር ሊፈታልኝ አልቻለም። ከጃፒ ለሀሳብ ነው የገባሁት። መልዕክት ይዤ ስለሆነ የመጣው ይህንን በነገርኩ ነገር ጃፒ ቆይ ራስን ዘጠና ሰዓት አወራ። እንዴ ደግሞ ለእነሱ እንስጥ እንዴ ዮኒ ግን አስታውል ነው የምልህ ያነገርኩህን ቢጫ እስቲ ተንፍሺ እንደስካቦኛ ዮኒ ቆይ አንዴ ሚጣ ታውራ ጆከር። ዮኒ ቤትን አስከብረው በቃ አንዴ ሚጣ ታውራ። እሺ ላውራ። በመጀመሪያ ጃፒ እንደ አንዱ ገነት ልጅ እንደ አራዳ ልጅ መፍታት አለብህ ከጆከር ጋር። አንተ ጆከርም ማቆም አለበት። ዝም በል ላውራ። ሰውዬ ላውራበት። እሱን አይሰሙሽም። ዝለዩ አንድ ሰከንድ አዳምጥኝ። እሺ አዳምጥኝ። አንድ ጊዜ ታውራና አዳምጣት። እንዴ አንቺም ዝም በይ፣ አያገባሽም። እንዴ ታውራ። ክብር ቢኖረው አሪፍ ነው። ሴት ልጅ ቅድሚያ መስጠት አለባቸው። ኢላሃ ኢላላህ ቢስሚላህ መሐመድ ሱሉላ ዮኒ ለምን ቤቴን አታስከብረውም? እንዴ እናንተ ስማ፣ ጉልበተኞች ሆናችሁ በፔጂ ጆካ ሚጣ እኔ እወጣለሁ።
ባለቤቱ ፈቀደም አልፈቀደም ይቅርታም አደረገላትም አላደረገላትም ባልተቤቱ አለ። ስለዚህ በዚህ አጀንዳ ላይ አንተ ራሱ ብታቆመው በጣም መልካም ነው ብዬ ነው የማስበው። ለምን ባልተቤቱ ራሱ የተወነጀለው ራሱ አለ። ሚዲያ ላይ መጥቶ ማብራራት አይችልም። የተከበረ ሰው ነው ያዋረደችው። ይቅርታ አደረገላት፣ ፍርዷን አሰጣት። የእሱ ጉዳይ ነው የእሱ ጉዳይ ነው። እኛ ደግሞ በራሳችን ያ ትልቅ ወንድማችን በተራ ሰው እዚህ ጋር ሲተች ማየትም መስማትም አንፈልግም። አንደኛ ከአንተም አልጠብቅም በዚህ ሀሳብ ላይ ግን እኛ ይቅርታ መጠየቅ እንችላለን። እሷ ሁላችንም ይቅርታ መጠየቅ እንችላለን። አንቺ ያን ጊዜ እንደዛ ሲሰደብና ሲወገዝ አንቺ የት ነበርሽ? እነዚህ ቁጭ ብለው ሲያሞቁ ነበር። ስለዚህ ዮኒ ቤትን አስከብርና ስለ ሰውየው ስም ስለዚህ አጀንዳ ከሳራ ላበሻ ጋር አግባብ አይደለም። ሰውየው በሌለበት መልስ በማይሰጥበት ቦታ አሁን እያሉ ያሉት ስለ ሄለን እርቅ ነው እያወራን ያለን። ሰካራም በጭባጭ ጀርመን አንተ ከሄለን ጋር መታረቅ አለብህ ብቻ ነው። እኛ ፍቃድ የምንጠይቀው ከዮኒ ነው። የትኛውም ሰው ዮኒ ብቻ ነው አሁን እርቅ መፍጠር ያለበት። እኛ ዮኒ ነው የምንጠይቀው የምንማጸነው። እኔ አልኩ ለይቅርታ ቅርብ ነኝ፣ ግን አሁንም እነግርሃለሁ ለሳራም ስም ልጆች ጋር ብትሄድ ቤተሰብ ጋር ብትሄድ እርቄን አፈርሳለሁ። የኔ ጋር አይደለም እግዚአብሔር አክብር። እግዚአብሔር ምስክር የሚወድ ሰው ማይም በደምብ የእንቁርቲ ልጅ ጋር ነው የምልህ። የእንቁርቲ ልጅ ጋር የዮዳብ ልጅ ጋር ጸበኞች ነን። እነሱ ልጆች ጋር ብትሄድ አልፋታል። አንተ ትልቅ ሰው ነህ። አየህ ትልቅ ሰው ያስተውላል። ለዛም ነው እኔ እስካሁን የተሟገጥኩ። በቃ በሰራችሁ ነገር አንተ ብቻ ይቅር በላት ነው። ጃፒ አንተ መጀመሪያ መች ታረቅ? አንተ ነው መታረቅ ያለብህ። እነሱ ይዋደዳሉ፣ ይረጋገጡ። እኔ የጆከርና የጃፒ ሪስፔክት ዮኒ በእውነት አየሽው አይደለ? የሰውን ሀሳብ እኔ ትንሽ ነው ብሎ አልናቀኝም። እሺ በቃ ተስማማ። በእውነት እግዚአብሔር ያክብር ዮኒ፣ ወላሂ ላዚም እግዚአብሔር ያክብር። ታርቾ ጸብ በነገራችን ላይ አንድ ነገር ልንገራችሁ፣ ምናልባት ካላወቃችሁ ሳራ ጸብ በጣም ነው የምትጠላው። እግዚአብሔር በሚያውቀው ሁላችንንም እኩል ነው የምታየው፣ ሶሻል ሚዲያ ላይ ነው የምታውቀን። ግን አንዳንዴ እንደዚህ ሲያደርጉ ፕሊስ የሚሰሙሽ ከሆነ ቤተሰብ ጋር ሲሄዱ ተውጋቸው። ከሰሙሽ እላለሁ ሁሉንም ጃፒም ቢሆን ጆከርም ቢሆን ምኖቹ ወዳጆችሽ ከሆኑ የሚያከብሩች ፕሊስ ቤተሰብ ጋር አትሂዱ ብለሽ በውስጥ ንገሪያቸው። ከሰሙሽ በረከካለሁ። እሱን ነው ማድረግ ያለብሽ። እሱን ነው የምልሽ እናቱ፣ ሌላ ነገር አይደለም። ያ እግዚአብሔር ያክብር። በልጆች አገኘው እናቴ ትሙት በጣም ነው ችግር የለም። እኔ ቲጂን ለረጅም ጊዜ ነው የማውቃት። እግዚአብሔር በሚያውቀው የመጨረሻ ለሰው ሟች ናት። እኔ እስከማውቃት ነው የማወራው፣ ስለማውቅም በእኔም ስላየዋት። ስለዚህ የእሷ ነገር ሲሆን ይደብረኛል። እኔ ሲነኳት አልወድም። በራሷ ላይፍ ትሄዳለች። የራሷን ሶሻል ሚዲያ ነው የምታደርገው። በራሷ ነገር ላይ ነው። ልጅን የሚነካ ሰው በጣም ጨካኝ ሰው ነው። ብዙ ጊዜ በማለው ባለማወቅ ያደረጉ ሰዎች አሉ። ይቅርታ ተባብለናል። ይቅርታ ካሉ በኋላ ምንም ማድረግ አልችልም። እግዚአብሔርም ያንን ነው የሚወደው። ይቅርታ ስትባባሉ ማናችንም ያንን ነው የምናደርገው። እኔን ለሚሰድበኝ ችግር የለብኝም። አሁንም እላለሁ ሶሻል ሚዲያ ላይ ምንም እኔ እንዲነኝ ምልል፣ ግን እኔን ለሚሰድበኝ ተቀባይ ነው። ችግር የለብኝም። ጥግ ድረስ እርገጡኝ፣ ምንም አይቆጨኝም። እግዚአብሔር ምስክሬ። ቤተሰብ ጋር አትድረሱ ነው የኔ አባባል። ይሄ ፈርም የሆነ የድሮ አቋሜ ነው። ያንን ነው ምለው። ይቅርታ ትላለች፣ እንፋታለን፣ አለቀ። ይህን ነው እያልኩ ያለው።